بسم الله الرحمن الرحيم. الحمد لله رب العالمين، وصلى اللهم على نبينا محمد وعلى آله وصحبه أجمعين. أما بعد، حديث الصباح إن شاء الله يا إلاتو حديثي قتله الذوق الإسلامي إسلامي هنا آداب سنة سرعات قدرات في الزيارة يا زياران آداب يتملكتنا. قال رسول الله صلى الله عليه وآله وسلم: يا الله ملكتنيا يا الله سبحانه وتعالى እዝነትና ሰላም በሳቸው ላይ በቤተሰቦቻቸው እንዲሁም በባልደረቦቻቸው ይሁንና እንዲህ ብለዋል። አልኢስቲእዛኑ ثلاث ፍቃድ መጠየቅ 3 ጊዜ ነው ይላሉ። አልኢስቲእዛኑ ፍቃድ መጠየቅ 3 ጊዜ ነው። فإن أذن لك يعني صاحب البيت يبيت ባለቤት ከፈቀደልህ ግባ ነው። ወኢላ ካለበለዛ ግን ፈርጅዕ ተመለስ። ሙተፈቁን ዐለይህ ቡኻሪና ሙስሊም የተስማሙበት ሐዲስ ነው። ረዋሁ ቡኻሪ ወሙስሊም። ናም ይህ ሐዲስ የሚያስተምረው ምንድነው? ስለማስፈቀድና ስነ ስርዓት ነው የሚያስተምረን። የዚያራን አዳብ ስነ ስርዓት ያስተምረናል። ሰው ቤት ዝም ብሎ ዘው ተብሎ አይገባም። ሳያስፈቅዱ ሰው ቤት አለመግባት ያስተምራል ሐዲሱ። እንዲሁም ፍቃድ የሚጠየቀው 3 ጊዜ መሆኑን ነው። አልኢስቲእዛኑ 3 የሚለው ወይም በሌላ ቢማዕና በር የሚንኳኳው 3 ጊዜ ብቻ መሆኑ ነው። ከዛ በኋላ ፍቃድ ከተሰጠ መግባት ነው። ካልሆነ ግን ተጨማሪ ጭቅጭቅ አያስፈልግም፣ መመለስ ተገቢ ነው የሐዲሱ መልእክት። ይሄ የቁርአን የሚያስተምረው ነው። አላህ Subhanahu Wa Ta'ala በሱረቱ ኑር ላይ ያ አዩሀ الذين آمنوا እናንተ ያመናችሁ ሆይ ላ ተድኹሉ ቡዩተን غير ቡዩቲኩም የናንተ ቤት ካልሆኑ ቤቶች አትግቡ حتى تستأنسوا وتسلموا على أهلها ባለቤቶችን ሳታስፈቅዱና ሰላምታ ሳታቀርቡ ዘጉ ብላችሁ አትግቡ ይለናል ሱረቱ ኑር ላይ። ቤት እንግዲህ የቤት አዳብ መጠበቅ ቤት ሲገቡ መጠበቅ ያለበት አዳብ ነው። የቤት ስርዓት ነው። ቤት ውስጥ ዚያራ ስንሄድ ወደ ሰው ቤት ሊኖረን የሚገባውና ልንከተለው የሚገባ ስነ ስርዓት ነው። ምን ይላሉ ዑለማዎች? ቤት ለባለቤቱ ለሷሂብል ቤት ማረፊያና መዝናኛ ናቸው ይላሉ ቤቶች። ይህ የሚሆነው ደግሞ ይህ ይሆን ዘንድ ፍቃድ መጠየቅ አለበት። ማንንም ሰው ቤቶችን መድፈር የለበትም። የተከበሩ ሊሆን ይገባል ነው። ስለዚህ በአጠቃላይ የሐዲሱ መልእክት ምንድነው? የሐዲሱ የሚያስተምረን ያኒ ኢስቲእዛን ጠለቡል ኢዝን ነው፣ ፍቃድ መጠየቅ ነው። ከሷሂብል ቤት ፍቃድ ትጠይቃለህ። እንድትገባ ፍቃድ ትጠይቀዋለህ። ልግባ ወይ ብለህ ትጠይቃለህ። ወደፊት ይመጣል ኢንሻአላህ እንዴት መጠየቅ እንዳለብን። ፈኢን አዚነ ለከ ፈድኹል ከፈቀደልህ ግባ። ወኢን ለም የእዘን ለከ ፈላ ተድኹል ነው። ካልፈቀደልህ ደግሞ መመለስ ነው ያለብህ። ስታስፈቅድም ደግሞ 3 ጊዜ መጠየቅ እንዳለብህ ልግባ ወይ ብለህ 3 ጊዜ ትጠይቃለህ፣ ወይም 3 ጊዜ በር ታንኳኳለህ። ከዛ በኋላ ካልተፈቀደ መመለስ ነው የሚኖርብህ ማለት ነው። የዛሬው ሐዲስ ይህ ነው። ወቢላሂ ተውፊቅ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን።